ገንዘብ ሳይኖራችሁ ተበድራችሁም የጀመራችሁት ስራ እንደምትፈልጉት አልሆን ላላችሁ የሚረዳችሁም የሚረዳችሁም ቤተሰብ፣ ዘመድ፣ ጓደኛ ማንም ስለሌላችሁ ብላችሁ ህይወታችሁን ለመለወጥ ባላችሁ ሞባይል ዩቲዩብ ላይና ቲክቶክ ላይ እየለፋችሁ ግን የምትፈልጉትን ነገር እያገኛችሁ ላልሆናችሁ አሁን የምትሰሩት ነገር ገቢ ባያመጣላችሁም ወደፊት ግን ስኬታማ እንደሚያደርጋችሁ እያወቃችሁ የኑሮ ውድነት እጃችሁ ላይ ምንም አይነት ነገር ያለመኖር የቤተሰብ መቸገር የምትፈልጉትን ነገር አለማግኘት ጭንቅላታችሁን እያዞረው ተስፋ እንድትቆርጡ እያደረጋችሁ ያላችሁ የሀገሬ ልጆች እቺን ነገር እንድታስታውሷት እፈልጋለሁ። የቻይናው ቢሊዮነር ጃክማ የዓለማችን ትልቁ መገበያ የሆነውን አሊባባን ለመፍጠር ምንም አይነት ገንዘብ ሳያገኝ ለ4 ዓመታት ያክል ሰርቷል። የዓለማችን ትልቁ ዩቲዩበር ሚስተር ቢስት ምንም አይነት እይታ ሳይኖረው ለ5 ዓመታት ያክል በዩቲዩብ ሰርቷል። ለመጀመሪያ ጊዜ ቀርከሃን ያገኘውም ሰውም ከመሬት ውስጥ የበቀለ ምንም አይነት ነገር ሳያይ ለ5 ዓመታት ያክል ጠብቋል። ታዲያ በትዕግስት ቀጥሉ፣ በጽናት ስሩ። የፈጀው ይፍጅ ጊዜ ፈጅቶ የምትሰሩት ስራ በፍጥነትና በብዛት ወደ እናንተ ስኬታማ ሊያደርጋችሁ መምጣቱ አይቀርምና በብልሃት እንኑር።